በአርቲስቱ ሞት የአርቲስት ሀና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያን የጋራ ስሜት ማሳያ ሆኖ አልፏል። ስደትና የባዕድ አገር ሆኖ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግንና የሙያ አጋርን መርዶ በሩቅ ሆኖ መስማት ህመሙ እጥፍ ድርብ ነው። ይህ የሆነው በአርቲስት ሀና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ወይ ደግሞ ነፂ ድንገተኛ ህልፈት እንደ መብረቅ ወረደባት አርቲስት ሀና ሐዘኑን ማስተናገድ ከባድ የሆነባት በምትኖርበት የባዕድ ሀገር ሐዘንን እንደ ሀገር ቤት ጮህ ማውጣት ደረት እየደቁ ማልቀስ አይቻልም። የውጭው ዓለም ጸጥታ ለሐዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በዓይነ ህሊናችን ትስለዋለች። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮህኩ፣ አለቀስኩ፣ ከመሬ ጋር ታገልኩ፣ ሐዘኔ ግን አልወጣልኝም ትላለች። ይህ የመኪናዬ ውስጥ ብቸኛ ጩኸት የነጻነት ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበር። ሀና ነጻነትን የምታውቀው በስራ አጋርነት ብቻ አይደለም። እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታ እንዲሁም ደግሞ የፈገግታ ምንጭ ነበር። ሐዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ስራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ። ነፂ ወንድሜ፣ ነፂ የሥራ ባልደረባዬ፣ ባዕድ አገር ሆኖ የወዳጅን ሐዘን መስማት ለካስ እንዲህ ከባድ ነው ስትል የሐዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነውን ሐዘን ለፈጣሪ በመስጠት ለልብ ወዳጇ የመጨረሻ የሽኝት ቃሏን በምርቃት ትቋጭታለች። እንግዲህስ ምን እላለሁ? ያሳደግህ የምትወደውና የሚወድህ ቅዱስ ዑራኤል በክንፎቹ ይቀበልህ። የአርቲስት ሀና ዮሐንስ እንባ የብዙዎችን የዲያስፖራ ኢትዮጵያውያን የጋራ ስሜት ማሳያ ሆኖ አልፏል። የነጻነት ወርቅነህ መልካምነትና ቀልዶች ግን በሀናና በአድናቂዎቹ ልብ ውስጥ ለዘላለም ታትመው ይኖራሉ። ነፍስ ይማር።